በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 በዚህች ቀን የግብጽ ደቡብ ከሆነ ከመጺል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ አረፈ። እርሱም የአባቶቹን በጎች የሚጠብቅ ነበር። እድሜውም 12 ዓመት ሲሆነው ከእግዚአብሔር የታዘዘ መልአክ በጎልማሳ አምሳል ተገለጠለትና በአንድነት ሄደን እንመነኩስ ዘንድ ትሻለህን አለው። እርሱም አዎን አለ። ሁለቱም ተስማምተው ወደ አስቄጥስ ገዳም በአንድነት ተጓዙ። 3 አረጋውያን መነኮሳትንም አገኙ። አባ በኪሞስም ከእነርሱ ጋር 24 ዓመታትን ኖረ። ከዚህም በኋላ አባ በኪሞስ ከዚያ ተነስቶ የ3 ቀን ጎዳና ያህል ተጓዘና ሩቅ ወደሆነ በረሃ ውስጥ ገባ። ሰይጣናትም በእሪያዎችና በዘንዶዎች አምሳል ሆነው መጡበት። ሊነክሱትም አፋቸውን ከፍተው ከበቡት። እርሱ ግን የአጋንንትን ሐሳብ አወቀ። በእግዚአብሔርም አፍ በእግዚአብሔርም ኃይል እፍ ባለባቸው ጊዜ በዚያንም ጊዜ ተበተኑ። እርሱም ወንዝ አገኘ። 7 ቀንም እየጾመ በዚያ 3 ዓመት ኖረ። በሱባኤውም መጨረሻ በመሃል እጁ ተምር መልቶ ያንን ይመገባል፣ ውሃም በጥቂቱ ይጠጣል። 2400 ጊዜ በሌሊት እንዲሁም በቀን 2400 ጊዜ አቡነ ዘበሰማያትን ይጸልያል። ከዚህም በኋላ 40 ቀን እየጾመ 24 ዓመታት ያህል ኖረ። 40ውም ቀን ሲፈጸም 1 ጊዜ ይበላል። ከዚህም በኋላ 1 ጊዜ ቆዳው ከአጥንቶቹ ጋር ሲጣበቅ 80 ቀን ጾመ። በዚያንም ጊዜ የእግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራና ውሃን አመጣለት። ያም ውሃና እንጀራ ሳያልቅ እስካረፈ ድረስም ብዙ ዓመታትን ኖረ። ፈጣሪ እግዚአብሔርም በሌሊት ራእይ ተገልጦ ወደ አገሩ እንዲመለስ አዘዘው። በዚያንም ጊዜ ተነስቶ ሄደ። ወደ አገሩም ደርሶ በዚያ ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱም ለሚመጣ ሁሉ መጠጊያና ወደብ በጎ አለኝታም ሆነ። ሰዎችም ሁሉ በትምህርቱ እየተጽናኑ ኖሩ። ንጹሕ በሆነ አምልኮቱም በትሩፋቱና በተጋድለውም መንፈሳዊ ቅናትን ይቀኑበት ነበር። በአንዲት ዕለትም ከእግዚአብሔር የታዘዘ መልአክ ተሸክሞ ወደ ኤፍራጥስ ምድር አደረሰው። የዚያ አገር ሰዎች በመተላለፍ ከእውነተኛ የሃይማኖት ወጥተው ነበርና ሁሉንም ወደ ቀናች ሃይማኖትና ወደ በጎ ምግባርም መለሳቸው። ከዚያም ወደ ቦታው ተመለሰ። አንድ ጊዜም ሸጦ ምግቡን ያገኝ ዘንድ አገልግሎቹን ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎቹን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያንም ጊዜ ከአገልግሎቹ ጋር የእግዚአብሔር ኃይል ተሸክሞ ወደሚሻው ቦታ አደረሰው። በዚያንም ወቅት አባ ሲኖዳ ከፍተኛ የእንቁ ባህር ምሰሶ በራእይ አየና ይህ ታላቅ ምሰሶ ምንድነው ብሎ ደነገጠ። የእግዚአብሔርን መልአክ ተገልጦ ይህ አባ በኪሞስ ነው አለው። አባ ሲኖዳ ወዲያውኑ ተነስቶ ወደ አባ በኪሞስ አገር እስቲደርስ በእግሩ ተጓዘ። ከዚያችም ቀን በፊት ከቶ አላየውም ነበር። በተገናኙም ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ በኪሞስም ወጥ ሊያበስል ወደደ። አባ ሲኖዳንም ይህችን እንስራ ያዛትና ሄደ ውሃ ቀርተ መልተህ አምጣልኝ አለው። በዚያንም ጊዜ አባ ሲኖዳ ተነሳና ያችን እንስራ ተሸከማት። ውሃውንም ቀርቶ መልቶ አመጣለት። ወጡንም ፈልቶና በስሎ አገኘው። በዚያንም ጊዜ አባ በኪሞስ መሆኑንም አወቀ። ከእርሱም ጋር ሰላምታን ደገመ። እጅ በመነሳሳትም ሰላምታ ተለዋወጡ። ከዚህም በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። በእርሱም ዘንድ ጥቂት ቀኖች ኖረ። ዳግመኛም በአንዲት ቀን በአንድነት ሲጓዙ የሞተ ሰው ራስ አገኙ። አባ ሲኖዳም በበትሩ ነቅነቅ አደረገውና ምውት ሆይ ያየኸውን ትነግረንና ታስረዳን ዘንድ ተነሳ አለው። በዚያን ጊዜ ነፍሱ ወደ አጽሙ ተመልሳ ስጋ ለብሶ ተነሳና ሰገደላቸው። በሲኦል የሚሰራውንም ሁሉ በየወገናቸውም በውስጧ የሚሰቃዩትን እርሱም አረማዊ እንደሆነ ነገራቸው። እንዲህም አለ፣
ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ያመኑ ትእዛዙን ግን ያልጠበቁ በአሕዛብ ሥራና በአረማውያን ርኩሰት የኖሩ ከእኛ በታች የሚኖሩ ክርስቲያኖች አሉ አለ። ቅዱሳንም ተመልሰህ ተኛ አሉት። ወዲያውኑም እንደ ቀድሞ ሆነ። ከዚህም በኋላ አባ ሲኖዳ ቅዱስ በኪሞስን ተሰናብቶ ወደ ቦታው ተመለሰ። እረፍቱም በቀረበ ጊዜ ቅዱስ አባ በኪሞስ አገልጋዩን ጠርቶ በኖረበት ቦታ ሥጋውን እንዲቀብርም አዘዘው። ከዚህም በኋላ በሆድ ዝማ ሕመም ጥቂት ታመመ። ቅዱሳንን በአንድነት ወደ እርሱ ሲመጡ አያቸው። በዚያንም ጊዜ ነፍሱን በእግዚአብሔር እጅ ሰጠ። መላእክትም ወደ ኢየሩሳሌም ሰማያዊት እስካደረሷት እያመሰገኑና እየዘመሩ አሳረጓት። መላ ዕድሜውም 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመትን በምንኩስና ሥራ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ጸዋሬ ክቡር አስፈሬዳ ወመንሴ ምውት በምድረ በዳ አስፈጻማከ በኪሞዝ ወዘተቀኔወትከ ፍዳ መንበረ ብርሃናዌ ዋክሊለ ክብር ጻዳ እግዚአብሔር አራዮ ለአባ ሲኖዳ። በዚህችም ቀን የኤጲስቆጶሱ በርተሎሜዎስና የሰማዕቱ በጥላን መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ በርተሎሜዎስ አቡነ ዘደለወከ በርት ኤጲስቆጶስ ከዊነ እምጽርቅ ኩሉ ዘይጸንሃነ ኃይለ ጸሎትከ ይቀብ ኪያነ በአምሳለብን ዘያቅብ አይነ። ሰላም ለልደትከ ቴዎድሮስ ፍስዋ ገጽ አምሳለ ፍሬ ስርናይ ወፍሬ ሰናይ እጽ ውስተ ፍኖትከ ሚጠኒ እምነ ፍኖቴ ዘዳይጽ በእንተ ስጋከ በዝብጠተበት ቅሩጽ ወበእንተ አጽምከ ካይበ በማይረ ጽሩጽ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚህች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህች ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። በዚህች ዕለት ደግሞ የአባ ነድራ ከደብረ እሷን የታማኙም የቅዱስ ዮሐንስ መታሰቢያው ነው። በዚህችም ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። በዚህችም ዕለት በካዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። በዚህችም ዕለት የቅዱሳን የሰማዕት አውሲስና የእንጦኒዮስ የሮሜው የአባ መሐርም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ላፈ ምለተ ጸምዱከ ዘልፈ ለላነበብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ማረን ኢየሱስ ክርስቶስ አቡነ ዘበሰማያት